በዚህ ቪዲዮ ላይ ከብዙ በጥቂቱ የምንመለከታቸው ቪዲዮዎች ዛር ከእናትና ከአባት በማህፀን ይዋረሳሉ ወይ የሚለው ትልቅ ጥያቄ ነው። ብዙዎችን ያጨቃጨቀ ቲክቶክ ላይ ብዙ ያስባለ ነው። ሊቃውንቱ ለዚህ ምላሽ ያላቸው ቪዲዮን እንመለከታለን። ሁለተኛው ደግሞ በዛር የዛር መንፈስ ይቆራኛቸዋል ዘመዶቻችንን። ከዛ በኋላ የዛር መንፈስ የያዛት ሴት ልጇም የዛሩ ወራሽ ትሆናለች። እንዲሁም ደግሞ የምንታመመው እግዚአብሔር ስለጠላን እንዲሁም ደግሞ በሽታችን የሚተወን እግዚአብሔር ስለወደደን አይደለም። በዚህም ዙሪያ ብዙ እንመለከታለን። ያስለቀሳችሁ እንደው በየደብሩ እንድትሳሉ ያደረጋችሁ፣ ጸሎት ያዙልኝ አባ እንድትሉ ያደረጋችሁ፣ የተፈተናችሁበት ያ ጊዜ የእግዚአብሔር ምሕረት ለእናንተ የተሰጠችበት ሰዓት እንደሆነ ታውቃላችሁ። ወደ ቤተ ክርስቲያን ለመሄድ መስፈርቱ ምንድን ነው የሚለውንም ደግሞ እንመለከታለን። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስል ሊና ሊኖረን አይገባም። የስጋው ደግሞ ጥቅም ስንት ነው፣ እነማንስ ናቸው የሚለውን በዝርዝር እንመለከታለን። አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ ትውልዴን ባርክልን ብላችሁ ስጋው ደግሞ ስትወስዱ ትውልዱ ይባረካል። ሁለተኛው ለሀገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገሪቱ ኃላፊ ይሆናል። ስለ ሰው ጅብም አንድ ወንድማችን ሀሳብ ይሰጠናል። በዛም ዙሪያ እንነጋገራለን። ሀሳብ አስተያየት እንለዋወጣለን። እስከ መጨረሻ ድረስ አብራችሁን ቆዩ። መልካም ጊዜ። መካኒቱን በልጅ ባረከ፣ ኃይለኞቹን አንበረከከ። ሰላምታ ባላችሁበት ይድረሳችሁ ውድ ተመልካቾቼ፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። እኔንም እንኳን ሰላም ቆያችሁኝ። እንኳን ለጾሙ አደረሳችሁ። እንኳን አብሮ አደረሰን። አሜን። እንግዲህ ዛሬ እግዚአብሔር ቢወድና ቢፈቅድ የተወሰኑ ቪዲዮዎችን አስተማሪ ቪዲዮዎችን ይዤላችሁ መጥቻለሁኝ። እንግዲህ እንደምትወዷቸው አልጠራጠርም። በባለፈው ሳምንት ላይ የዩቲዩብ ሜምበር ሆኑ አባል ሆኑ ባልኩበት መሰረት አባል እየሆናችሁ ነው። እስካሁን እግዚአብሔር ይመስገን በዛ ቪዲዮ 2 አባላቶችን አግኝቻለሁኝ። የምትመለከቷቸው አባላቶች ናቸው። አባል ስትሆኑ ከስማችሁ በላይ መለያ ምልክት ይደረጋል። እዚህ ጋር እንደምትመለከቱት የእመቤታችን ስዕል አድኖ አለው። ሲስተሙ ራሱ ያስቀምጥላችኋል ሜምበር መሆናችሁን የሚያሳይበት ማለት ነው። አሁንም ታዲያ የዩቲዩብ ሜምበር መሆን የምትፈልጉ ሊንክ ኮሜንት ላይ የመጀመሪያው ሊንክ አስቀምጣለሁ፣ ፒን አደርጋለሁ። እሱን በመንካት አባል መሆን ትችላላችሁ። አባል ስትሆኑ ውድ አይደለም፣ 2 ብር ከ99 ነው። ያ ምናልባት ሻይ ማያስጠጣችሁም፣ ነገር ግን ሜምበር ስትሆኑ አንድ ስንሆን ዩቲዩቤን መርዳት ማገዝ እንችላለን በሚለው አንድነታችንን እንትን ለማለት ነው። ስለዚህ አሁንም ሰብስክራይብ ያላደረጋችሁ ወዳጆቼ፣ በአሜሪካ በአውሮፓ ያላችሁ ሞባይል ባንኪንግ የምትጠቀሙ ማለት ነው ሰብስክራይብ ማድረግ ትችላላችሁ። በማንኛውም ሰዓት ሰብስክራይቡ ማንሳት ትችላላችሁ። ግዴታ እስከ ዘላለም የሚቆይ አይደለም። ስለዚህ ጀስት እኔን ለማበረታታት ነው ማለት ነው። እንግዲህ እግዚአብሔር ቢወድና ቢፈቅድ ደስ የሚሉ ትምህርቶችን ይዤላችሁ መጥቻለሁኝ። አብረን እንቆይ። መልካም ጊዜ። ወደ ዛሬ የቪዲዮ ስብስቦቻችን አብረን እንለፍ። በመጀመሪያነት የምንመለከተው ይቆጣል። እግዚአብሔር ሲወዳችሁ ይቆጣል፣ ይገስጻል፣ ፈተና ያመጣል። አሁን በህይወታችሁ ውስጥ ከትናንት በፊት የገጠማችሁ ፈተና ታስታውሱታላችሁ? ያስለቀሳችሁ እንደው በየደብሩ እንድትሳሉ ያደረጋችሁ፣ ጸሎት ያዙልኝ አባ እንድትሉ ያደረጋችሁ፣ የተፈተናችሁበት ያ ጊዜ የእግዚአብሔር ምሕረት ለእናንተ የተሰጠችበት ሰዓት እንደሆነ ታውቃላችሁ? ያማጣችሁበት ያ ጊዜ እግዚአብሔር እናንተን መውደዱን የገለጠበት ሰዓት እንደሆነ ታውቃላችሁ? እንዲሁ እግዚአብሔር በቃ ወደደኝ የምትሉት ለስላሳ መኝታ ላይ ሲያስተኛችሁ ነው። እግዚአብሔር ወደደኝ የምትሉት ጣፋጩን ሲያጠጣችሁ ነው። ባለመድኃኒት እኮ መራራ መድኃኒት ሰጥቶ የሚግታችሁ እንድትድኑ ነው፣ ስለማይወዳችሁ አይደለም፣ እንድትድኑ ስለሚፈልግ ነው። ባለመድኃኒት መርፌ የሚወጋችሁ እንድትድኑ ነው። ጠጋኝ የተሰበረውን ገላችሁን በሚጠግንበት ሰዓት እየጮኻችሁ እንኳን የማይራራላችሁ ስለሚወዳችሁ ነው። እግዚአብሔር ጠጋኝ ነው።
እግዚአብሔር ባለ መድኃኒት ነው። በማይመር መድኃኒት እናንተን ሊያድን አይችልም። በሚመር ሕይወት ሊያድናችሁ ስለሚፈልግ ነው እዚህ መራራ ሕይወት ውስጥ የጨመራችሁ። በዕለተ ዓርብ እሱ ከቀመሰው መራራ ሐሞት በላይ የሚመር ነገር እናንተ ቤት ውስጥ ሊያመጣ ይችላል። እናንተ ትዳር ውስጥ ሊጨምር ይችላል። የሚመር ሕይወት ያመጣል። መራራ ሚስት ሊሰጥ ይችላል። መራራ ባል ሊሰጥሽ ይችላል። መራራ ልጅ ሊሰጣችሁ ይችላል። መራራ ሕይወት ቤታችሁ ውስጥ ሊያኖር ይችላል። እግዚአብሔር እንዲህ ነው ሲወድ፣ እግዚአብሔር ሲጎበኝ ነው። ያ ባህታዊ እንደተናገረው ሳይታመም 1 ዓመት ሞላውና እግዚአብሔር ከጎበኘኝ 1 ዓመት ሞላኝ አለ። ሳይጎበኘኝ ዓመት ሞላኝ። እግዚአብሔር ጎበኘኝ ብሎ የሚያስበው ሲታመም ነው፣ ሲወጋው ሰውነቱ ሲጎስመው ይሄ እግዚአብሔር ጉብኝት ነው ብሎ ያምናል። የእግዚአብሔር ጉብኝት እናንተ ቤት ውስጥ የሚደረገው የለመናችሁት ሁሉ ሲሞላ ነው። ማዕዳችሁ እንጀራ ሳይጎልበትም እውነት ነው። እሱ መልካም ነገር ነው። ግን ከዚያ በላይ ወገኖች የመጣውን ፈተና የእግዚአብሔር ምሕረት ነው ብሎ መቀበልን መልመድ ያዝ። እግዚአብሔር ለሚወደው ሰው ፈተና ያመጣል። ማለፍ የማትችሉት ፈተና እኮ ነው የሚያመጣው። ደግሞ አሁን እዚያ ባህር መካከል ማዕበል ሞገድ ተነሳ፣ ሰዎቹ ተጨነቁ፣ ሁሉም የአምላካቸውን ስም ጠሩ፣ መዳን ጠፋ፣ እየጨመረ ሄደ። ንብረታቸውን ወደ ውሃ ወረወሩ፣ አልተቻለም መዳን። በጣም የሚገርመው ግን ዮናስ እንደዚያ ሁሉ ሆኖ ደግሞ ተኝቷል። አሁን በእውነት የእግዚአብሔርን ትእዛዝ የጣሰ ሰው ይተኛል? አሁን በእውነት የእግዚአብሔርን ሕግ ያፈረሰ ሰው ይሄን ያክል ይተኛል? አሁን በእውነት ለእግዚአብሔር አልታዘዝም ያለ ሰው ይሄን ያህል ይተኛል? ለመንግስት አልታዘዝ ያለ ሰው እንኳን ስጋት ውስጥ አይደል እንደሚኖረው? እንዲህ ወገኖች አሁን ፖሊስ ያዘኝ እያለ በስጋት አይደል የሚኖረው? በመንቀጥቀጥ ሌባ ፖሊስ ባየ ቁጥር ሲደነግጥ አይደል የሚውለው? ለምን? የመንግስትን አዋጅ ሽሯላ። የእግዚአብሔርን ሕግ የጣሰ ሰው እንዴት ይተኛል? አሁን እኛ መተኛት ነበረብን በእውነት ይሄን ሁሉ ኃጢአት ሰርተን? አሁን እኛ እንዲህ አይነት ቸልተኝነት ውስጥ እንዲህ አይነት ድብርት ውስጥ መኖር ነበረብን በእውነት? ክርስቲያኖች እስኪ ያስቡት። እኛ ይሄን ሁሉ ወንጀል ፈጽመን እኛ ከ10 ትእዛዛት ያልሻርነው ምንድን ነው በእውነት? እኛ ከ6 የወንጌል ቃላት መካከል ያከበርነው የጠበቅነው የትኛውን ነው በእውነት? እኛ በእውነት ሐዋርያት ካስተማሩት ትምህርት የጠበቅነው የትኛውን ነው በእውነት? ክርስቲያኖች እኛ ከነቢያት መጻሕፍት መካከል ያከበርነው የትኛውን ነው በእውነት? እኛ ከ7 አጽዋማት መካከል በሚገባ የጾምነው የትኛውን ነው? እኛ አስራቱን በኩራቱን ሳንሰርቅ በትክክል ያወጣነው መቼ ነው በእውነት? እኛ ከ7 የጸሎት ጊዜያት በእውነት በሚገባ በታዘዝነው ልክ የጸለይነው መቼ ነው? እኛ በእውነት ኧረ ተውት፣ የዕለተ ዓርቡን ነገረ መስቀሉን ማሰቡን ተውትና እንዲያው በጥቂቱ ወንድሙን እንኳን መውደድ ያልቻል፣ ጠላትን መውደድ ሲቀር ወዳጅን መውደድ እንኳን ያልተቻለን እኛ በእውነት የጠበቅነው ሕግ የትኛው ነው? አሁን እኛ እንተኛለን። አሁን እኛ እንዲህ ባለ ቸልተኝነት ውስጥ መኖር ነበረብን? አሁን እኛ በሳቅ በጨዋታ ውስጥ መቆየት ነበረብን? ለሳቅ ለጨዋታ ጊዜ ሊኖረን ይገባ ነበር? አሁን እኛ በእውነት ለዘፈን ለዳንኪራ መሰብሰብ ነበረብን? አሁን እኛ ለማጨብጨብ እጆቻችንን መዘርጋት ነበረብን? የምናለቅስበት ጊዜ አልነበረም በእውነት? አሁን አንተ ትተኛ፣ አሁን አንቺ ትተኝ፣ እንዴት እንተኛለን እኛ? ይህን ሁሉ ትእዛዝ ሽረን፣ ይህን ሁሉ ሕግ አፍርሰን። ዮናስ ሂዶ ተኛ። አንዱ ደግሞ ችግር ሂዶ ተኛ። በቃ ምንም አላደረገም። ከእግዚአብሔር ፊት አልኮበለለም። የእግዚአብሔርን ቃል አልናቀም። የእግዚአብሔርን ትእዛዝ አልተጸየፈም። አሁን ይህ ሰው እንዴት ይተኛል? ሂዶ መርከቡን ሞልቶታል። በቃ መርከቡን ሞልቶታል። ምንም እንደሰራ እንኳን ሳይሰማው በእጁ ደም እያለ
በሱ ምክንያት የፈሰሰ ስንት እንባ እያለ የሰዎች የድሆች ገንዘብ እሱ ላይ እያለ የሰራተኞቹን ገንዘብ ቀምቶ እየበላ አሁንም ግን እንደ ደህና ሰው የሚኖር በጣም ብዙ ሰው አለ። አሁንም ያን ሁሉ ረስቶ የሚኖር ማለት ነው። የወንድሙን ሚስት ቀምቶ በስልጣን አድልቶ በፍርድ አድልቶ መማለጃ በልቶ ከቤተ እግዚአብሔርም ከሰውም እየቀማ እየሰረቀ እየኖረ አሁንም እንዲሁ ዝም ብሎ ምንም እንዳልሰራ ሰው በደህና የሚወጣ የሚገባ በጣም ተመስገን ብሎ የሚመለስ ሰው አለ። እልል በሉ ሲባል እልል ብሎ የሚመለስ ማለት ነው። ለእኛማ ንስሐ ነው። እንዲህ ላለን ሰዎችማ ማልቀስ ነው። እንዲህ ላለን ሰዎችማ ምህላ ነው ወገኖቼ። እንዲህ ላለን ሰዎችማ ደረት መድቃት ነው። ይህ ምን እልልታ! እንዲህ ላለን ለኛማ በፊቱ መውደቅ። አብዝተን እየበደልን እኛ እንዴት ያለ መተኛት ነው። ተነስ ነው ያሉት። በኋላ ሰዎችም ራሱ ተንስ ወጸውዕ ስመ አምላክከ ካሉት ተነስ የአምላክን ስም ጥራ። ምን በል እስኪ በሉት። ምን በል መጀመሪያ ምን በል? ተነስ። የአምላክን ስም ከመጥራት በፊት ምን ማለት? ተነስ ነው። ተነስ በንስሐ መነሳት። የአምላክን ስም ከመጥራት በፊት ከመቀደስ፣ ከመዘመር፣ ከመቁረብ በፊት መነሳት ያስፈልጋል። መነሳት ያስፈልጋል። ለወሬ የምንጓጓውን ያክል ለጸሎት የማንጓጓ የማንሮጥ ሰዎች እኮ ነን እኛ። ወሬ የሚጣፍጠንን የሚያስደስተንን ያክል ቃሉን መስማት የማያስደስተን ቤተ እግዚአብሔር መተን እስከምንመለስ ድረስ እንኳን አፋችንን መጠበቅ የማንችል ማለት ነው። እስኪ የሆነ ቀን እንዲያው ዝም ብላችሁ በቅድ ያዙትና ቤተ እግዚአብሔር ገብቼ እስከወጣ ድረስ ስልክ ማላወራም ከሰው ጋር ማልነጋገርም በሉ። እስኪ ትችላላችሁ? ልፈንዳ የሚል እኮ በጣም ብዙ ሰው ይኖራል። ስለዚህ ቢያንስ እንደው ሐሜቱንም ምኑንም ቀላቅሎ አውርቶ ነው መሄድ የሚፈልገው። የሚያማው ሰው እንኳን የጋራ የሚሆነ አንዳንድ የማታውቁት ሰው አጠገብ ተቀመጡ የለ የሚያውቀው ሰው አግኝቶ የጋራ ወሬ እንኳን ቢያጣ ሰባኪውን ያማል ወይ ደግሞ ቀዳሹን ያማል። ዛሬ ደግሞ እነ ቄሶች አበዙት ብሎ ደግሞ በጋራ እንዲሁ ሊያማ ይችላል ማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር የሚወደውን ሰው ይታገሳል። በእርግጥ ተኝቶም ዝም ይለዋል፣ ግን በኋላ ማለፍ የማይችለው ፈተና ውስጥ ይከተዋል። ያንን ባህሩን መርከቡን ይሄ ማዕበል ወጀቡን ማለፍ አይችልም። በቃ በእውነት ልብን የሚነካ ትምህርት ነው። ይህንን ትምህርት የላካችሁልኝ በሙሉ በጣም አመሰግናለሁ። ለኦዲየንስ ብቻ ሳይሆን ለእኔም ለሁላችንም ትምህርት ነው። በእውነት ያንቀላፋን ብዙዎች አለን። በኃጢአት ውስጥ ሆነን በበደል ውስጥ ሆነን ያንቀላፋን ብዙ ሰዎች አለን እና ከመቁረብ በፊት ከመዘመር ከማስቀደሱ በፊት መጀመሪያ ተነስ እንዳለው መነሳት ያስፈልጋል። በንስሐ መነሳት፣ ራስን በማንጻት በእግዚአብሔር ፍቃድ በመመላለስ መነሳት ያስፈልጋልና በጣም ትልቅ ትምህርት ነው። ይህንን ትምህርት የላካችሁልኝ እግዚአብሔር ይስጥልኝ። ሌሎቻችሁም ቲክቶክ ላይ ልክ እንደዚህ አይነት ቪዲዮዎችን ስታገኙ ቲክቶክ ላይ ሜንሽን አድርጉኝ። እዚህ ጋር በምትመለከቱት ስም እቺን ዩዘር ኔሜን እነዚህ ቪዲዮዎች ኮሜንት ላይ ስታስቀምጡ ቀጥታ ያሳየኛል። መጥቼ ለእናንተ ይዤ እመጣለሁ ማለት ነው። ስለዚህ ሜንሽን አድርጉኝ። ወደ ቀጣይ ቪዲዮ አብረን እንለፍ። ልብ በሉ። ሰይጣን በሶስት ነገር ነው ወደ ሰው የሚመጣው፣ ወደ ሰው ከሰው ጋር የሚዋሃደው። በስንት ነገር ልነግራችሁ ነው። በሶስት ነገር ነው ወደኛ የሚመጣ። አንደኛ በራሱ የሰው ልጅ ላጥፋ፣ ይህን ሰውዬ ላሳስተው፣ አሳስቼ ነፍሱን የራሴ ላድርጋት ብሎ ሌት ተቀን ቅድም ጴጥሮስ እንዳስተማረን እንደ አንበሳ ሲያድነን የሚውለው በራሱ ይመጣው ምክንያት ፈልጎ ይዋሃደናል። አንደኛው። ሁለተኛው ደግሞ የዛር መንፈስ ይቆራኛቸዋል። ዘመዶቻችንን
ከዛ በኋላ የዛር መንፈስ የያዛት ሴት ልጇም የዛሩ ወራሽ ትሆናለች። ውርሻ ይባላል። የመንፈስ መወራረስ ይባላል። የመንፈሰ ዲያብሎስ፣ የመንፈሰ አጋንንት፣ የመንፈሰ ሰይጣናት መወራረስ ይባላል። ከአባት ወደ ልጅ፣ ከእናት ወደ ልጅ በማህፀንም ይተላለፋል። እናትና አባት ባለዛር ከሆኑ በሩካቤ ስጋ ጊዜ መንፈሱ ከልጁ ጋር አብሮ ይጸነሳል። እናትና አባቱ ጿሚ ጸሎተኞች ስጋው ደግሞ የሚቀበሉ ካልሆኑ በተለይ ዛር ያላቸው ከሆኑ ዛሩ በሩካቤ ስጋ ይቆራኛቸው ሲያስገብራቸው ይኖርና ዲያብሎስ ከዚያ በኋላ በሩካቤ ስጋ ከልጁ ጋር ይጸነሳል። በዚህ ጊዜ ልጁም የተወለደውም የተለያየ ሰው ይሆናል። እንደነ ሂትለር ያለው እንደገና ደግሞ በእኛ ሀገር ደግሞ ያው ሰንበትን እያሻሩ ጾምን እያሻሩ ዛር ሁላይ ሲሉ የሚውሉት እነዚህ እዛ የወረሱት ሁለተኛ መንገድ፣ አንደኛ በራሱ ቀጥታ የሚመጣው፣ ሁለተኛ በውርሻ የሚመጣው፣ ሶስተኛውና የመጨረሻው በሰው የሚላከው አስማት። በአስማት አንዱ ሰው ይሄድና ወደ አሁን እዚህ እንመጣበታለን። ወደ ጠንቋይ ወደ አስማተኛ ይሄድና እገሌን እንዲህ አድርግልኝ ነው፣ እገሌን አሳብድልኝ፣ እገሌን እዱንን እንቀፍልኝ፣ እንዲህ አድርግልኝ ብሎ ወደ ጠንቋዩ ይሄዳል። በዚህ ጊዜ ጠንቋዩ ደግሞ ሰይጣኑ ደግሞ ለጠንቋዩ ይላላከዋል፣ ጉዳዩን ያስፈጽምለታል። በዚህ በሶስቱ ነው ሰዎችን የሚያቸንፈው። ቃልዮት ያሰማልኝ መርጌታ። በጣም ነው ደስ የሚሉኝ፣ ሲያስተምሩ ደስ ይሉኛል። በጣም እውነትም ሊቅ ናቸው። ስማቸውም ሊቀ ሊቃውንት መርጌታ ገብረ ስላሴ ይባላሉ። እዚህ እኔ ያለሁበት ከተማ ለንደን ካህን ናቸው፣ ያገለግላሉ። በጣም እውቀታቸው በጣም ነው የሚገርመው። ቋንቋ በትግረኛ ቅልጥፍ አድርገው ያስተምራሉ፣ በአማርኛ ቅልጥፍ አድርገው ያስተምራሉ፣ በእንግሊዘኛ ቅልጥፍ አድርገው ያስተምራሉ። ሌላ ግዕዝ በጣም ጎበዝ ናቸው። እውነትም ሊቅ ናቸው። በጣም ደስ የሚሉ። ከዚህ በፊት አንድ ትምህርታቸውንም እንደዚህ ሰምቻለሁ። ስለ ቅድስት ኪዳነ ምሕረት የዓመቷን ያስተማሩበት መንገድ፣ ከላይ እስከታች የዳሰሱበትን መንገድ በጣም ነው ደስ የሚል የነበረው እና ቃልዮት ያሰማልን። ዛሬ ይህንን ቪዲዮ ያመጣሁት ከምን አንጻር ነው? በቲክቶክ ላይ ተመልክታችሁ ከሆነ በጣም በሰፊው ሊቃውንት ተብለው የተሰበሰቡ መምህራኖች በሙሉ ተሰብስበው ይከራከሩበት የነበረበት ርዕስ ነው። ዛር እንዴት ከማህፀን ይዋረሳል? ለምን ሲባሉ ልጆች የእግዚአብሔር ስጦታ ናቸው ብለው ይናገራሉ። ልጆች የእግዚአብሔር ስጦታ ናቸው። ስለዚህ ጠላት ዲያብሎስ ልጅ ሊከለክልም ሊሰጥም አይችልም። እንዲሁም ደግሞ በማህፀንም ደግሞ ሊዋረስ አይችልም። ይሄ የነ መምህር ግርማ ተረት፣ የነ መምህር ተስፋዬ ትምህርት ነው ብለው ግሩፕ ሰርተው ሲከራከሩ ነበረ። በሰዓቱ የነበሩ ዛሬ የምናደንቃቸው የምንሰማቸው መምህራኖችም በሰዓቱ ነበሩ። እንዴት እንዳልታያቸው ገርሞኛል። ምክንያቱም በጣም ግልጽ ነገር እኮ ነው፣ ግልጽ ነገር ነው። መንፈስ ቅዱስ በማህፀን ተዋህዶ ነቢያትን እንደመረጠው በማህፀን አድሮ እንደባረካቸው በእነሱ ላይ አድሮ ይሄ በቃ የተቀደሰ መንፈሳዊ ሕይወትን እንዲኖሩ እንዳደረጋቸው ሁሉ እርኩስ መንፈስ ስለምንድን ነው በሰው ማህፀን ላይ አድሮ ሰዎችን የማያስተው ወይም ደግሞ አብሮ ሊወለድ የማይችለው? ምንድነው ሊያግደው የሚችለው ነገር? ምንም የለም። ሊያግደው የሚችለው ነገር አባታችን እንደተናገሩት የእናትና የአባት የቅድስና ሕይወት ነው። የእናትና የአባት የቅድስና ሕይወት አሁንም ለሰይጣን ዲያብሎስ በዛ ጽንስ ውስጥ ለመግባቱ መንስኤ የሚሆኑት የእናትና የአባት ርኩሰት ነው ማለት። ስለዚህ እናትና አባት ናቸው ማለት ነው ይህንን የሚወስኑት። በቅድስና ሄደው በስጋው ደሙ ኖረው ከወለዱ ልጆቻቸው የተባረኩ እንደሚሆኑ፣ በዛ መንገድ ካልሄዱ ደግሞ ልጆቻቸው በእንደዚህ አይነት ተዋርሶ ውስጥ እንደሚወለዱ፣ አለበለዚያማ የእናትና የአባት መንፈሳዊ ሕይወት
ለልጅ ምንም አስተዋጽኦ የለውም ማለት ነው። በቅድስና ህይወት እየኖሩ የወለዱት ልጅ መንፈሳዊ ህይወት እንደሚኖረው የተቀደሰ እንደሚሆን የተባረከ እንደሚሆን እንዴት ነው ታዲያ በዛራ ምልክት ውስጥ ያሉ ሰዎች እስቲል የተቀደሰ ልጅ ሊወልዱ የሚችሉት? ይሄ የሚጋጭ ካልኩሌሽን ነውና በጣም ደስ ብሎኝ ነው ይሄንን ቪዲዮ ያመጣሁላችሁ። ሙሉ ፓወርፖይንታቸውን ደግሞ ያስተማሩበትን ፓወርፖይንት በቻልኩት አቅም ይዤላችሁ ለመምጣት ሞክራለሁ። ይሄንን ቪዲዮ የቀረጸችው ልጅ በጣም ጎበዝ የሰንበት ተማሪ ናት። በጣም ትጉ ናት። እንደ ልጅም አይደለችም። አባታችን ቀሲስ ሄኖክ ከዚህ ሀገር የመጡ ጊዜ ተኮራርፈናል። በዛ ምክንያት ተነጋግረናል። የእሳቸውን ፎቶ ስዘቀዝቅ እኔም ስናገራት በዛ ተኮራርፈናልና ግን በጓደኛም በዚህም ብዬ ግን ፒዲኤፉና ሙሉ ቪዲዮውን ይዤላችሁ ለመምጣት ሞክራለሁ። እንደ እግዚአብሔር ፍቃድ ወደ ቀጣይ ቪዲዮ አብረን እንለፍ። አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ ትውልዴን ባርክልን ብላችሁ ስጋው ደሙ ስትወስዱ ትውልዱ ይባረካል። ሁለተኛው ለሀገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገሪቱ ኃላፊ ይሆናል። ሶስተኛው በኑራችን ውስጥ በረከት ሲጠፋ በረከታችንን መልስ፣ ተሰለብን፣ አጣን፣ ገንዘባችን ሁሉ በመናፍስት ተወሰደ ብለን ስንወስድ የዚህ ጊዜ በረከታችን ይመለሳል። አራተኛው እድላችን ሲመክን ምክን ይልብናል። ወይ ጎረቤቶቻችን ያመክኑታል፣ ወይ ቤተሰባችን በጣዖት ውስጥ ያሉ ናቸው፣ ሰይጣን ያመክነዋል፣ ዛሬ ያመክነዋል። ጌታዬ ወይ እድሌ መክኗልና እድሌን መልስልኝ፣ የእድሌ ባለቤት ልሁን፣ ራሴ ጠፍቻለሁ፣ ውስጤ ጠፍቷል ብለን ቅዱስ ቁርባን ስንወስድ የዚህ ጊዜ እድላችን ይመለሳል። አምስተኛ ጠላት ሲከበን ሲወረን በብዙ መንገድ ሲያጠቃን በግልም በማህበራዊ ህይወትም ክፉ ፍጥጫዎች ሲበዙብን የክርስቶስ ስጋና ደም ስንወስድ የዚህ ጊዜ ጠላት ዝም ይላል። ምን ይላል? ማንነታቸው የጠፋቸው ሰዎች መሪዎች ሲሆኑ እንዲህ ተዝረክርከን ብልሽት ነው የምንለው። ትርፋችን ስድብ እንጂ ጸጋና ሞገስ አይደለም። ቅዱስ ቁርባን ስንወስድ ስድስተኛው ጎረቤቶቻችን ወይም ደግሞ ቤተሰባችን ወይም ሌላው ጉስቁልና ውስጥ ሲወድቅ ጌታ ሆይ እባክህ እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለማ ለሌላው ለመሪውም ጭምር መሪው ህሊና አጥቷልና እባክህ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል መሪው፣ እባክህ ለመሪውም ህሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣልንም። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ ተቀደሱ ነበር ያላቸው። ለመሪውም ለጎረቤቱም ጠማማ ለሚያስቡትም አይናቸውም ሆነ ህሊናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ህይወታቸው ከናንተ ላይ አያርፍም። መተተኛውም፣ ሟርተኛውም፣ አስማተኛውም፣ ጠንቋዩም በየመንደሩ ያለ ቃልቻውም ዝም ይላል። ሌላው ሰባተኛው ቀጣዩን ትውልድ ለ400 ዓመት የሚሆን ለ300 ዓመት እድሉን ማየት እንድትችሉ ነው። አብርሃም ለ400 ዓመት አየና ወይኔ ብሎ አለቀሰ። 400 ዓመት ባርነት ውስጥ የኔ ዘር ይወድቃል አለ። አዎ የጨለማው ጊዜ አለና ያንን ጊዜ የሚያልፉት ከባርነት በኋላ ኃያልነት አለ አለው። ይሄንን ተስፋ አደረገ። ከባርነት በኋላ ኃያልነት አለ። እኛ ስንት ዘመን ባሪያዎች ሆነን በራሳችን መሪዎች፣ በራሳችን ሰዎች፣ በራሳችን ልጆች ተቀጠቀጥን፣ ተገረፍን፣ ተሰቃየን፣ ታሰርን፣ ተደበደብን፣ ፈራን፣ ደነገጥን፣ ሞትን፣ ተሰቃየን። በየጫካው በየጥሻው ተጣልን፣ ወደቅን፣ ተቀበርን። ስንት ዘመን ያ እንደ ወገን መሆኑ ቀርቶ እንደ ጠላት ወገን እየተቆጠረ የትም ቦታ ሲጣል ይሄ ጽድቅ ነው። የሚገርም ነው። ቃለ ሕይወት ያሰማል ለአባታችን።
ለመምህራችን ለመላከ መንክራት መምህር ግርማ ወንድሙ እግዚአብሔር ያገልግሎት ዘመኑትን ያርዝምልን። በጣም ደስ የሚል የሥጋው ደሙን ጥቅም 7 ጥቅሞች አብራርተው አስቀምጠውልናል። እንግዲህ እርሱንም ጠላቱትን ዝም ያሰኝሎት በዚች ትምህርት እንኳን የመጣባቸው ተቃውሞ ምናልባት ለማታውቁት በጣም ከባድ ነው። እንዴት የሥጋው ደሙን ጥቅም 7 አድርገው ይናገራሉ? የሥጋው ደሙ ጥቅም ስንት ነው ያሉት? አንድ ነው። እሱም መንግስቱን መውረሻ በቃ ያንን ብለው ነው የዘጉትና ሥጋው ደሙን የተቀበለ ሰው በቃ ክርስቶስ እሱም በእኔ እኔም በሱ እኖራለሁ ብሏል። ከክርስቶስ ጋር መዋሃጃ ነው፣ እንዲሁም ደግሞ መንግስቱን መውረሻ ነው ብለው በቃ በዚች ጠቀለሏትና መምህር ግርማ ለምን 7 አድርጎ አስቀመጡት ብለው በስርዓት ተቃውሞ የጀመሩ ሰዎች አሉና አንዳንዴ ይገርመኛል በእውነት ምን ያክል ርቀታቸው ሰውን ለመጥላት ይሄን ያክል ለመንቀፍ ይሄን ያክል ሜዳቸው ይገርማል። ጸሎት አዎ ከእግዚአብሔር ጋር መነጋገር ነው፣ ግን በጸሎት ውስጥ ያለውን ጥቅም ይሄ ብሎ መናገር ምንም ጥፋት የለውም። ሥጋው ደግሞ ጥቅሙ ያ እንደሆነ እናውቃለን፣ መጽሐፍ ቅዱስም ይናገራል። ግን በሥጋው ደሙ ውስጥ ደግሞ የሚገኘውን በረከት ነው ያብራሩልን እኮ። በሥጋው ደሙ ውስጥ የሚገኘውን በረከት በሥጋው ደሙ ሰዎችን ስናስብ፣ መሪዎችን ስናስብ፣ ቤተሰቦቻችንን ስናስብ ምን አይነት ለውጥ፣ ምን አይነት መሪ፣ ምን አይነት ቤተሰብ ሊኖረን እንደሚችል ነው እያብራራሉት። የሥጋው ደሙ ጥቅም ነው እያብራሩ ያሉትና ኧረ ተው በጣም ከባድ ነው። ብቻ እግዚአብሔር ይሁነን። እስቲ ወደ ቀጣይ ቪዲዮ አብረን እንለፍ። ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለሁላችሁ ቅዱስ እግዚአብሔር የተመሰገነ ይሁን። መብራን የተመሰገነች ትሁን። አለሁላችሁ። በምድር ላይ ያላየነውና ያልሰማነው ነገር ነው እንጂ ያለው በምድር ላይ ያልተከናወነና ያልተፈጸመ ምንም አይነት ነገር የለም። ስለዚህ አንዳንድ ጉዳዮችን ስላልሰማንና ስላላየናቸው እንጂ ድርጊቶቹ ሳይፈጸሙ ቀርተው አይደለም ለኛ እንግዳ የሚሆኑብንና ለማመን የሚቸግረን። ለዛ ነው በልጅነታችንም ይሄ ጉዳይ በጣም እንደዚሁ የማናምነው ነበር አይደል? ለምሳሌ ውሸት ነው የሚመስለን፣ ተረት ነው የሚመስለን፣ ተራ አፈ ታሪክ ነው የሚመስለን፣ እኛን ለማስፈራራት የሚጠቀሙበት ቤተሰቦቻችን ምናምን አድርገን ነበር የምንቆጥረው። ነገር ግን ያለና በጋዱ ዓለም ላይ የሚፈጸም ጉዳይ ነው። ከእንደዚህ አይነት ነገር እኛንም ቤተሰቦቻችን የሚጠብቅልን ከዚህ የዲያብሎስ ስራ፣ ከዚህ ከዲያብሎስ ከሰይጣናዊ ምግባር፣ ከሰይጣናዊ ስራ እግዚአብሔር ያውጣንና ይሄ እዚህ ጋር የምታዩት የሰው ጅብ ነው። የሰው ጅብ ነው። ሰው ሆኖ የሰው ጅብ ነው እና ይሄ ጅብ ከእውነተኛው ወይም ጅብ ሆኖ ከተፈጠረው ጅብ የተለየ ነገሮች አሉት። የመጀመሪያው ደረጃ ትልቁ ዋናው ቁም ነገሩ ይሄኛው የሰው ጅብ ሰው ይሆናል፣ ከእንደገና ወደ ጅብ ይቀየራል። ያኛው ጅብ ደግሞ አይቀየርም፣ ራሱ ለጅብነት የተፈጠረ ስለሆነ ማለት ነው። ሁለተኛው እግራቸው ነው። የሰው ጅብ እንደዚህ እንደምታዩት የኋላውም የፊቱም እግሩ እኩል ሆኖ ቀጫጭንና ረጃጅም ነው። እንደምታዩት በጣም ረጅም ነው እንደምታዩት እና እግሮቹ ግን ሁሉም እኩል ናቸው። ያኛው ግን ጅቡ እውነተኛው ጅብ ወይም ጅብ ሆኖ የተፈጠረው ግን መጀመሪያውም ሲጀመር የሰው ጅብ ያልሆነው ጅብ ማለት ነው። እሱ የኋላው እግሩ በጣም አጭር ነው። ስለዚህ እንደሱ አይነት ጅብ ሲያጋጥማችሁ ተራራ ነው የምትሮጡበት፣ ቁልቁለት አይደለም የምትወርዱበት፣ ተራራ ነው የምትወጡበት። ምክንያቱም የኋላው እግሮቹ አጭር ስለሆኑ ተራራ ለመሮጥ ይከብደዋል። ስለዚህ የማምለጥ ፕሮባቢሊቲያችሁ ይጨምራል ማለት ነው። ወደ ቁልቁለት ከወረዳችሁ ግን የመንሸራተትን ይዘት ይዞ ለመፍጠን ይረዳዋል። ስለዚህ እናንተን ለመያዝ ቀላል ይሆንለታል ማለት ነው። ይሄኛው ግን አታመልጡትም፣ ምክንያቱም እግሮቹ ሁሉ እኩል ናቸው። ተራራውም ሜዳውም ለሱ ይጠቅመዋል ማለት ነው። ስለዚህ አሁን እዚህ ጋር የምታዩት እንደዚህ የሚቅበዘበዘው ነግቶበት ነው። የሰው ጅብ በሌሊት ነው የሚቀየሩት፣ በሌሊት ነው ሰውም የሚሆኑት፣ በሌሊት ነው ጅብም የሚሆኑት እና ይሄ እንግዲህ ነግቶበት ነው እንዲህ የሚቅበዘበዘው። እግዚአብሔር ከእንደዚህ የዲያብሎስ ስራ ያውጣን ሁላችንንም። ያው እኔ ሁሉን ነገር ማወቅ ደስ ይለኛል፣ ላሳውቃችሁ ብዬ ነው። ከደረሰኝ ከተረዳሁት ካወቅኩት ላካፍላችሁ ብዬ ነው። ማወቅ ደግሞ ጥሩ ነው፣ ከብዙ ነገሮች ይጠብቃችኋል። ሰላማችሁ ብዝት ይበል። ወደ ቀጣይ ቪዲዮ ከማለፋችን በፊት እንዳልኳችሁ ቲክቶክ ላይ ፌስቡክ ላይ አጫጭር ቪዲዮዎችን ስታገኙ ሜንሽን አድርጉኝ። እዚህ ጋር የምትመለከቷት ዩዘር ኔም ነች። እችኛዋን በቃላችሁ ሸምድዳችሁ ጥሩ ቪዲዮ ስታገኙ እዛች ጋር ኮሜንት ላይ ከጻፋችሁት ቀጥታ እኔ ጋር ይመጣል ማለት ነው። አመሰግናለሁኝ። ወደ መጨረሻ ቪዲዮ አብረን እንለፍ። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን
ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል፣ ለሌላ በመሆኑ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙም። ቤተ ክርስቲያን ስትሄዱ ማንንም የሚከስ ሕሊና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምርት ሳይኖርህ ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል። ይቅር በሉ ይቅር ይላል። ወንዶች በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድን ነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት፣ እኛ ያሰርነውን መንግስት አይፈታው ይላል። እንዲህ እያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች፣ ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ 5ቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወጥታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰዋውሳችሁ እንኳ ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም ሊያደክም ይችላል። ህይወትን ሙሉ ለህይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደል። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና ወደ ገነት ይዘው ሂድ። ራስ የሚገርም ትምህርት ነው። እናመሰግናለን። ቃለ ሕይወትን ያሰማልን። በቃ ምን ስንት አይነት ምክር ነው የመከሩን። እንግዲህ ይህንን ካልጻፍነው ሁሉ ይረሳል አይደል? በቻላችሁት ማስታወሻ እየያዛችሁ አዳምጡት። ብዙ ምክር ነው እየተቆራረጠ ስለሆነ ተገጣጥሞ የመጣው ቪዲዮ በጣም ብዙ ምክር ነው ያለውና ቃለ ሕይወት ያሰማልን። እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ታግሳችሁ እስካሁን ድረስ አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። እንዲሁም ደግሞ የቻናሌ አባሎች ሆኑ ብዬ ባልኩት መሰረት የቻናሌ አባሎች እየሆናችሁ ነው። የቻናሌ አባል እንዴት መሆን እንደምትችሉ የማታውቁ ደግሞ ኮሜንት ላይ የመጀመሪያውን ኮሜንት ፒን ያደረኩበትን ሊንኩን ስትነኩት ቀጥታ ያመጣላችኋል እንዴት ሜምበርሺፕ መግባት እንደምትችሉ። ይሄን ልበላችሁ። ለዛሬ በጣም አመሰግናለሁኝ። ነገም ደግሞ ሌሎች ቪዲዮዎችን ይዤላችሁ እመጣለሁ። ቲክቶክ ላይ፣ ፌስቡክ ላይ የምታገኟቸውን ሁሉ ላኩልኝ። አመሰግናለሁ። ሰላማችሁ ይብዛልኝ።
መካኒቱን በልጅ ባረከ፣ ኃይለኞቹን አንበረከከ።